ሊደክምህ ይችላል። ሸይጣን ሊወሰውስህ ይችላል። እግርህን ሊያምህ ይችላል። ሊያምን ሊደክምን ይችላል። ቀን በብዙ ስራ ላይ ስለምንውል እንዳይደክምን ግን አንድ ነገርን ለነፍሳችን መንገር አለብን። ነፍሴ ሆይ ዛሬ ምናልባት 1 ሰዓት 2 ሰዓት መቆም ያቃተሽ እንደሆነ እንዴት አድርገሽ ነው አላህ ፊት ቂያም ቀን يوم يقوم الناس لرب العالمين ዓለማት ጌታ ፊት የአንድ ቀን አቆጣጠር በዱንያ 50 ሺህ ቀን የሚሆንበት ቀን እለት እንዴት እዛች ነሽ ትቆሚያለሽ ብለን መንገር ያለብን። ያን ነፍስ ትነቃለች፣ ድካሟን ወደ ኋላ ታረጋለች። ስለዚህ በዚህ ሌሊት ከአሁኑ መወሰን ያለብን ነገር ብኖር ረመዳን ሙሉን ቆማለሁኝ። ጊዜ ማባከን የለብንም። አናቅም አንድ ቀን ቆመው ሁለተኛ ቀን ምን እንደሚከሰት ሙሉን ቆማለሁ ብለህ ነይተን ግን አንዱን ቆምን ከዛ በኋላ ወደ አኺራ እንኳን ብንሄድ ሙሉን እንደቆምን ነው አላህ Subhanahu Wa Ta'ala መጽፈልን።